ለዚህ ሰውዬ አለማጨብጨብ አይቻልም። ይኸውልህ ፍትሃዊ ሆነ የምትሰማኝ ከሆነ 1 ደቂቃ ስጠኝና በደንብ አድርጌ ላስረዳ። ኮፒ ሊንክ ሼር እያደረግ ይህን ቪዲዮ ጀምር። ትላንትና ዶናልድ ትራምፕ ከፑቲን ጋር በጣም ረዥም ውይይት አድርጎ ነበረ። ያረገበትም ምክንያት ኢራናውያን በስትራይፐር የሚባሉ አሉ፣ የኢራን መዓት ወኪሎች ዓለም ላይ የተሰራጩ ማለት ነው። ተነሱ በተባሉ ሰዓት ማንኛውንም ጥቃት በማንኛውም ቦታ ላይ ማድረስ የሚችሉ ዶናልድ ትራምፕ ሊገደል እንደሚችል መረጃው ደረሰውና ዶናልድ ትራምፕ የፈጠነ ፑቲን ጋር ረዥም ውይይት አደረገ። ያደረገው ውይይት ምንድነው? አማላጅ ነው የላከው ጦርነቱ እንዲቆምና በቃ ነገሮች እንዲስተካከሉ ማለት ነው። ፑቲንና የፓኪስታኑ ፕሬዝዳንት ደግሞ ከመሱድ ፔዜሽኪያን ጋር አወሩ። አሁን ላይ መጣና የኢራኑ ፕሬዝዳንት ምንድን ያለው አጠር ያለ 3 ቅድመ ሁኔታዎችን አስቀመጠ። በዛ ቅድመ ሁኔታ የምትስማማ ከሆነ ጦርነቱን አቆማለሁ ነው ያለው። በጣም ደሳስ የሚል 3 ቅድመ ሁኔታዎች ነው ያነሳው። አንደኛው ምንድነው? ሉዓላዊነቷ እንደተጠበቀ ይቀመጥ ነው የሚለው የኢራን ማለት ነው። ሁለተኛው ለደረሰባቸው ጥቃት ካሳ እንዲሰጣቸው ኢራኖች ማለት ነው። ያደረሱትን እርሱት፣ መዓት እኮ ነው ያወደሙት፣ ግን ለወደመባቸው ካሳ ጠየቁ። ሶስተኛው ደግሞ ከዚህ በኋላ ምንም አይነት ይሄ የጦርነት ድንገተኛ አታክ ምናምን ከአሜሪካና ከእስራኤል እንደማይመጣባቸው ዋስትና ይሰጠን ያሉት። ታዲያ ለዚህ ሰውዬ ማጨብጨብ ይነሳው?